አይን ይላሉ አባቶቻችን ቅንድብ አጠገቡ ነው ግን አያየውም ይላል። እዛው ነው ግን አያየውም። አሻግሮ ነው የሚያየው። አሻግረን እናያለን። እና ብዙ ነገር ፋኦ እስኪነግረን ወርልድ ባንክ በቃ በጣም አስቸግረን ምናምን ነገር በቃ እንዳንወድቅበት እስኪመክረን አይኤምኤፍ በቃ እንደዚህ ካልተስተካከላቸው የሚቀጥለውን ብድር አልሰጥም እስኪለን ድረስ የምንጠብቅ ህዝቦች ሆነን ነው እንጂ እውነት ለመናገር ራሳችንን በራሳችን የምናይበት መነጽር ቢኖረን ኖሮ አንዳችን ከሌላችን ብንማር ይሄ ብዝሃነት፣ ይሄ ብዙነት፣ ይሄ ተለያይነት የሚገርም ነው። ኢትዮጵያ ውስጥ በጣም እኮ አስገራሚ ነገር ነው። እንደው ስታየው ምንድን ነው ይሄ ከዚህ በላይ ጸጋ ምን አለ? ከዚህ በላይ ነገር ምን አለ ብለህ ትላለህና እግዚአብሔር ለኛ የሚገባንን ነገር ሁሉ ሰጥቶናል። እኛ ደግሞ ጠንክረን የተሰጠንን ነገር ሁሉ እያጠፋን ነው። በተለይ ልጆቻችንን ትምህርት ቤት ከላክን በኋላ ከትምህርት ቤት ሲመለሱ የምንጠፋበትን እውቀት ይዘው ነው የመጡት። ይኸውልህ አሁን ገበሬው ገብተዋል አይደል? በፊት ማንም ሳይማር ልጁን ሳያስተምር ምናምን ባለመማሬ ነው የተቸገርኩት ብሎ ያስብ ነበር። አሁን ልጆቹ ላከ፣ ልጆቹ ጥቁር ለበሱ፣ ተመረቅን ያሉ ቀን ጊደሩን አርዶ አበላ፣ አበቃ። ድንቁርና ከዚች መንደር ጠፋ፣ ልጆቻችን ደረሷል። ግን ያኔ ነው ድንቁርና የገባው፣ ያኔ ነው አበሳ የገባው፣ ያኔ ነው መከራ የገባው። ያኔ ነው እነ ከሌ እኮ ናቸው መሬትን የወረሩት፣ እነ ከሌ እኮ የአንተ ሃይማኖት ተቃራኒ ናቸው፣ እነ ከሌ በጥቅም ላይ መጥተዋል፣ ከነ ከሌ ጋር እንዴት አብረህ ትኖራለህ መባባል የተጀመረው ሰው ልጆቹን ልኮ ልጆቹን አስተምሮ ሲመጣ ነውና አንዳንዴ ምን አስባለሁ መሰለህ፣ ዩኒቨርሲቲ ተምሮ ሰው ከዩኒቨርሲቲ ወጥቶ ማህበረሰብን በዚህ ደረጃ መበጥበጥ መረበሽ። ፊጋ በሬ ሲባል ሰምተህ? ፊጋ በሬ ማለት የሆነ አሁን ለምሳሌ ገበያ ውስጥ አንድ በሬ በሰላም ያለ በሬ ሄደ መርፌ ብትወጋው ትርምስምሱ ነው ያወጣዋል ገበያውን። ማንም ሰው አይቀረውም፣ ያገኘውን ይወጋል። እና ምንድን ነው እንደ ፊጋ በሬ ይሄ የምናስተምረው ትውልድ ከዩኒቨርሲቲ ሲወጣ ከተማውን የሚያመሰሩ ባለ ገብረ ዮሐንስ ጥሩ አድርገው ይገልጹታል። የከፍተኛ ትምህርት ዘይቤ በሚለው መጽሐፋቸው ይህን ሁለቱም ማስታረቅ ይቻል ነበር በተዋህዶ። የሌለንን ከውጭ እናመጣለን፣ ያለንን ደግሞ እናዳብረዋለን። አየህ ሁሉንም አንጭንም፣ እሱ ያደክማል። ደግሞ ሸክም መጥፎ አይደለም፣ ይከብዳል አይደለም፣ ጉልበት ይፈልጋል። ሁሉን ጭኖ ማምጣት አክሳሪ ነው። ደግሞ አይ አንፈልግም ማለትም ደግሞ ትዕቢት ነው። ስልጣኔ ደግሞ ዝም ብለህ ላሊበላን ተመልከት። ጉድጓድ ውስጥ እንደዛ አይነት ድንቅ የኪነ ህንፃ ጥበብ ሰራን አይደለም? አሁን እኮ ተራራ ላይ ነው ጎርፍ እያጠለቀለቀን ያለው። አዎ ለምን እንደዛ ሊሆን ቻለ? እኛ የዛሬ 500 ዓመት አካባቢ መሬት ቆፍረን ውሃ አቁረን ውሃ ከሌለን ዝናብ ካልጣለ እርሻ መቆም የለበትም የሚል እውቀት ነበረን። ኮንሶ ብትሄድ ይሄ ነው ያለው። አክቹዋሊ እንደውም በውሃ ማቆር ረገድ ቀደም ያለው ሪከርድ የተመዘገበው ደብረ ዳሞ ገዳም ላይ ነው። ደብረ ዳሞ አለው 6ኛው ክፍለ ዘመን ነው። በአፄ ገብረ መስቀል ጊዜ ነው። ውሃውን የራሱን እዛ ያቆር ነበር። አምባው ላይ የራሱ የዋተር ሃርቨስቲንግ ታንከር ነበረው። ከዛ በኋላም ወደ ባሌ ድሬ ሼህ ሁሴን አካባቢ ብትሄድ ኑር ሁሴን እንደዛ ውሃ የሚያቆሩበት የተለያዩ ጉድጓዶች ነበራቸው። ይሄ ማለት 12ኛ ክፍለ ዘመን አካባቢ ነው። ከዛ እንደገና ደግሞ ኮንሶ የዛሬ 500 ዓመት አካባቢ ነበረው። ከዛ በኋላ መብራቱ ነው ላይ ያምናሉ። የእኛ ሰው እኮ በገዛ ጣሊያን የሚል ነው። አታውቃትም ይህችን ጨዋታ? አንድ ጊዜ አንድ ሰው ጣሊያን ይማርክና ቤቱ አስቀምጦ እየቀጠቀጠ ይገዛዋል። ከዛ ሰብአዊ መብት እየጣሰ ነው ተብሎ በአካባቢው ባላባት ገዢ ጋር ይቀርባል። እንዴ ሰው እንዲህ እያደረክ ነው? ኧረ የለም ጌታው ጃንሆይ እንደዚህ እንዴት አደርጋለሁ? እንዴ ይኸው ጣሊያን በገዛ ጣሊያኔ በገዛ ጣሊያኔ ማን የሚከለክለኝ? አየህ እንደዚህ አይነት ሶሳይቲ ነውና እንዲህ አይነት ሶሳይቲ ስለሆነ ትንሽ እንትኑ አለ። ሲስተሙ ካነቃው፣ ትምህርታችን ካነቃው፣ ቁጭቱ ካነቃው ኢትዮጵያ መቀየር ከባድ ነው ብዬ አላስብም። ይህንን ፖድካስት ጠራለን እኮ እኛ ታድለን ምናምን ስትለው ሰው ምንም አይመስለውም። እዛ ዞር ይልና ፈረንጂ በጣም እኮ ይገርማል ሰዓት ማክበር ላይ ይላል። ሰዓት መስፈር ነው፣ ሰዓት ማክበር ነው ትልቁ ስልጣኔ። ከማክበር አልፈው እኮ መስፈር ላይ ደርሰዋል። ጊዜን ሰፍረዋል፣ ጊዜን ቀምረዋል አይደለም? ኢትዮጵያ ውስጥ በየአንዳንዱ እንኳን ብሔረሰብ ብትሄድ በባህሉ የራሱ የዘመን አቆጣጠር ያለውን ዘመን መቁጠር መለካት ትልቅ ነገር ነው። በተቆጠረ ዘመን ውስጥ ሰዓት ማክበርማ ምን ይገርማል? ደግሞም እናከብራለን። አይተሃል፣ ተዛንፎ አያውቅም።
ለምሳሌ እሁድ ቀን 5 ሰዓት ስትሄድ አርፍደን ገብተን ቅዳሴ ስላላለቀ ስትባል ደርሳ አታውቅም። ሻርፕ ነው፣ ያለ ሰዓት ያለ ሬዲዮ ያለ ምናምን ነው እኮ ይሄ ጭው ያለ ገጠር ውስጥ መስጊድ አካባቢ በሰዓቱ መንፈሳዊ እንቅስቃሴዎች የሚቀጥሉት። ስለዚህ ጊዜም በአግባቡ የሚጠቀም ጊዜም በአግባቡ የሚሰፍር ማህበረሰብ አለ። ከዛ እንግዲህ አሁን ይኸውልህ እኛ ሰልጥነን እኛ ሲያቅተን ነው አሁን ይኸውልህ ጠጠሩን ወደ አባቶቻችን እየወረወርን ያለ ነው። አንድ ጊዜ የአንድ እንግሊዝ ሀገር የሚኖር የክለብ አውቶቡስ ሹፌር የ4 ኪሎ ልጅ እዚህ መጥቶ በጣም ተገርሞ ነገር እኔ የምኖርባት ከተማ ግን እንደዚህ አይነት ድባብ የላትም አለ። የክለቡ ላይ ማለት ነው። አዎ ምክንያቱም ባለስጋ ቤቱንም ሲያየው እጁን ሊቆርጥ ነው የሚደርሰው ሲያወራ እንዴ አይሰታውም ነበር እኮ ምናምን እያለ አስተናጋጁም የያዘውን እንዲይዞ ተንከርፎ የሚያሳዝን ነው ተሸነፍን ምናምን ይላል። ታክሲ ላይ ረዳቱ ሌላ ወሬ የለውም። ሁሉም ሰው ይሄን የሚያወራው እና ጠግበህ እንኳን ብትበላ አምርተህ እንኳን ቢተርፍህ ሰልጥነህ እንኳን ጨረቃ ላይ ብትወጣ በዚህ ደረጃ ሞኝ መሆን ልክ አይደለም። እንደው ምንም ነገር ቢሆን እና እሱ ያሳዝናል፣ ግን የሚቀረፍ ይመስላል። እኔ የማዝነው አንድ ነገር ነው ልንገርህ። እኔ የተፈጥሮ ሰው ነኝ። እሺ። እና እኔ ስለ ዛፍ ሳወራ ስለ አፈር ሳወራ ሙልጭ አድርጎ ይሰድበኛል። አንዱ ይነሳና አገሪቷ እንዲህ እንደሆነ እየሆነች ምናምን 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 ብሎ ይሰድበኛል። ድንግጥ እላለሁ። እኔ ኢትዮጵያን በደልኳት እንዴ? አፈርሽን ጠብቂ ማለት ሀገር መበደል ነው ምናምን። ከዛ እዛ ማህበራዊ ሚዲያ ላይ ነካ አድርጌ እንትኑ ጋር ገባለሁ። ወይኔ ሜሲ ጉር ሰራህን የሚል ልጅ ነው። ምንም አይባልም እሱ። ሜሲ ማለት እኮ እዚህ ሀገር ተፈቅዷል። እዚህ ሀገር አረ ወንዙ ደፈረሰ ስትል ነው ወንጀል ቅንጡነት እንጂ አረ በስመ አብ ሩኒ እንዴት ይስታል ምናምን መባባል ይሄማ ክብር ነው እኮ። ይሄማ ኢትዮጵያን ከፍ ማድረግ ነው። ይሄማ ሀገር መስራት ነው። ማንም አይናገርህም። ግን ደግሞ በተቃራኒው ደግሞ አረ እንደዚህ የሆነ ነው፣ አረ ወንዙ ዳር ያለው ዛፍ እያለቀ ነው ምናምን ስትል ደግሞ ከሃዲ ሰው እየተጨፈጨፈ ስለ ዛፍ መጨፍጨፍ ታወራለህ ይልሃል። ሱስ ሰው እየተጨፈጨፈ ስለ ጎል መጨፍጨፍ ግን ማውራት ነውር ነው፣ ትክክል ነው ብሎ የሚያምን ነውና አስቸጋሪ ነገር አለ። አንዳንዴ አሁን እኔ የሚገጥመኝ ፈተና ይሄ ነውና በጣም አዝናለሁ። የበላን የእንግሊዝ ቡዳ ነው ከድሮ ጀምሮ። እንግዲህ እስኪተፋ መጠበቅ ነው። የራሴን ልንገርህ። እሺ እኔ ተረኛ ነኝ። አሁን ይኸውልህ የኔ ፕሪንሲፕል ማለት ባለ ጊዜ ነህ። አዎ አሁን ለምሳሌ ሆስፒታል ትሄዳለህ። ማዋለጃ ክፍል አለ። ከሚያዋልዱ ሴቶች አንዷ ሰፈራችሁ ሰው ሞተ ብትላት አትሄድም፣ ተረኛ ነኝ ትላለች። ምክንያቱም እሷን ብሎ ይመጣል። አትንቀሳቀስም። ዘበኛ ብትሄድ ማማውን ጥሎ አይሄድም፣ ተረኛ ነው። እኔ አሁን ለምሰራው ስራ ተረኛ ነኝ። እስከ ሞት ድረስ ይህን ሰርቼ አልፋለሁ። እስካለው ግን ተረኛ ለማንም የምሰጠው ቦታ አይደለም፣ እኔ ነኝ የምቆምበት። አንድ ትውልድ ለተጠራበትና ለቆመለት ጉዳይ ተራውን በደንብ አክብሮ መስራት አለበት። ይኸውልህ ከዛ 120 ሚሊዮናችንም እንሄዳለን እንጂ ይሄን አገር አናደርገው ተራችንን ካልተወጣ። ከተራችን ዞር ካል ያ ምንም ይሁን ስራው ምንም ይሁን፣ ግን አሁን ያለሁት እኔ ይሄን ልሰራ ነው። በዚህ ዘመን በዚህ ሰዓት እኔ ነኝ ለዚህ ቦታ ተረኛው። ለማንም ሰጥቼው ልሄድ አልችልም። ይሄን ቦታ ብሎ መጠበቅ ያስፈልጋል ብዬ አምናለሁ። አያገባኝም። ሁላችሁም ብትሄዱ የት እሄዳለሁ? እኔ የምሄድበት የለም። እናንተ ካለ ትሄዳላችሁ። እኔ የምሄድበት የለም። በቃ አሁን እንደው ለምግብ ስላጣደፈ ፋስት ፉድ ይኖራል። ፋስት ቪዥን ግን ከባድ ነው። አሁን በቃ የራሱ ጉዳይ ነገ ምን አገባን ስለሚቀጥለው ትውልድ የምትለው ሰው እኮ ይኸውልህ ከተማ ውስጥ አሁን ያለው ሪል ስቴት ለልጆቻቸው የሚገዙ ለልጆቻቸው ሀገር ካልሰሩላቸው ለልጆቻቸው የገዙት ቤት የኢትዮጵያ ገዳም ውስጥ ስትሄድ ደስ የሚል ነገር ታያለህ። ዝም ብሎ መኖር አይቻልም። ምን ማለት ነው? በኢትዮጵያ ገዳም ውስጥ አንድ መነኩሴ ምንድን ነህ ስትል መነኩሴ ነኝ ብሎ ዝም ብሎ ገዳም ውስጥ አይኖርም። አየህ፣ ገዳም የመነኮሳት መኖሪያ ነው። መነኮሳት በገዳም ይኖራሉ። ኢትዮጵያ ገዳም ውስጥ ግን መነኩሴ ነኝ ብለህ ዝም ብለህ በገዳም ውስጥ አትኖርም። ዜን ቀጥሎ ገዳም ውስጥ አንተ ድርሻ አለ። እምነት፣ ስራ፣ ጸሎት አይነጣጠሉም። ስለዚህ
አይ የኔ ስራ በዚህ ገዳም ውስጥ መኖር ብቻ ነው የማለት መብት የለም። ትደክማለህ። ስንፍናን መናቅ ከስንፍና ሁሉ ነው የምትመንነው። አራዳ መሆን አለብን። አራዳ ማለት ሰርቫይቭ የሚያደርግ ነው። የአራድነት ልኩ፣ የአሪፍነት ልኩ፣ የመሰልጠን ልኩ ሰርቫይቭ ማድረግ ነው። ክሮ መስራት ስታወራ ስለ ሻለቃ ኃይሌ እንደው ብታወራ፣ ምክንያቱም እሱም በጠዋት ነው ቢሮ የሚገባው። 1 ሰዓት ብትሄድ ገብቶ ታየዋለህ። የስራ ዲሲፕሊኑ በጣም ይገርማል። ይህን ሁላ 1000 ሰው ቀጥሮ ይህን ሁላ ቢሊየን ብር ሜክ አድርጎ ሪዞርቶቹን እንግዲህ ታውቃለህ አንተም ከነሱ ጋር አብረህ ስለምትሰራ እና ምንድን ነው የሚሰማ? 2 ነገር አስባለሁ። አንደኛ ቤተሰቦቹ የገበሬ ልጅ ነው ኃይሌ። ማለት ይሄ ላይፍ የምታድግበት አለ አይደለ? አንዱ እሱ። ሁለተኛ ሩጫው በራሱ የሚፈጥረው ተጽዕኖ አለ። አየህ ሩጫ ላይ አሁን በሌላ ስራ አብዛኛው የምታየው አሁን እኛ ሀገር የምታየው ስራ 1 ዓመትን ብትዘገይ ችግር የለው። ሩጫ ላይ እኮ ሰከንዶች ናቸው የዓለም ጀግና የሚያደርጉ፣ ማይክሮ ሰከንዶች ናቸው ብዙ ብር ተራ ሰው የሚያስቆጥሩ። ያ በደንብ አግዞታል ብዬ አስባለሁ። ሌላው ጉዳይ ቅድም ያወራነው አይነት ሰው ነው ኃይሌ። አየህ መትረፍ። አሁን ኃይሌ ለራሱ አይደለም የሚኖረው። ለራሱ ስለማይኖር ይተርፋል ለሌላ። የምታየው ነገር ነው። ብዙ ጊዜ ሲያወራ ሰማዋለሁ። በጣም በስራ እድል በፈጠረው የስራ እድል ላይ ነው የሚኮረው። አየው አይደለ? ይሁን ለሌላ ሰው በምትሆነው ነገር ላይ ነው፣ በኮንትሪቢዩሽን ማለት ነው። አሁን ኃይሌ ለራሱ በዓለም እጅግ ቅንጡ የምትለው አንድ ከተማ ውስጥ ከነ ቤተሰቡ አሪፍ ኑሮ ኖሮ ማለት ነው። ይሄን ነገር አቲንክ መረዳት መቻል ይገባናል። ኢትዮጵያ ውስጥ ያላየነው በጣም ኢንተርናሽናሊም ናሽናሊም በጣም ያልታወቀ መታወቅ ያለበት ናቹራል ኦር የቅርስ ቦታ ኦር ስፒሪቹዋል ፕሌስ ትጠቆመናለህ? እኔ ባሌ በቃ ይገርመኛል። አረታው በእውነት ከሁሉም በላይ የባሌ ተራሮች በጣም ይገርመኛል። ባሌ በጣም ይገርመኛል። በጣም ይገርመኛል። ይኸውልህ ባሌ በ5ቱም የስሜት ሕዋስ ነው የምጎበኘው። በአፍንጫ ትጎበኘዋለህ። የእጽዋቱ ማዛ ይሸታል። በጆሮ ትጎበኘዋለህ። ፏፏቴ አራዊት ድምፅ ትሰማለህ። የፏፏቴ ዜማ ትሰማለህ። ትዳስሰዋለህ በደንብ አድርገህ ታጣጥመዋለህ። ብዙ ሰው ግን አይቶታል። አላየሁም እውነት ለመናገር። አዎ እግዚአብሔር ኢትዮጵያን ይወዳታል ባሌን ስለሰጣት። እውነት ይገርመኛል። በጣም ነው የሚገርመኝ። በጣም ነው የሚገርመኝ። ብዙ አይነት እጽዋት ነው ያለው ባሌ። በእጽዋት አይነትም በጣም እንትን ነው። በነገራችን ላይ በዓለም ላይ በጣም ከታወቁ ጥቂት የባዮዳይቨርሲቲ ፕሌሶች አንዱ ነው እና እነዛ እጽዋት ይሸተዋል። በአፍንጫ ትጎበኛለህ። ማየት እንኳን ባችል፣ መስማት እንኳን ባችል፣ መዳሰስ ባችል እንኳን በአፍንጫ ባሌን አይተህ መምጣት ትችላለህ። እንደው አፍንጫህን ባይሰራ፣ አይኖች ባይሰሩ፣ ጆሮ ባይሰራ በምላስ ባሌን ቀምሰህ መምጣት ትችላለህ። ምንጩ ይቀመሳል፣ ፍሬው ይቀመሳል። ትሰማዋለህ። አይንን ጨፍን ስታደርግ ቱሉ ዲምቱ ቆመህ ነፋስ ያናግራል። በየጫካው በየድሩ ስገባ የፏፏቴውን ድምፅ በደንብ ነው የምታደምጠው። ደግሞ ፏፏቴው ውብ ነው። እኔ የሚገርመኝ ወንዞቹ ናቸው። በጣም ነው የሚገርሙት ወንዞቹ። በጣም በቃ እንደዚህ አይነት ነጭ ወተት የመሰለ ወንዝ እንዴት ደስ እንደሚል ፍጥረት ኮሚኒኬት የሚያደርግበት ነው። ኢንተራክሽኑ ምኑም የተለየ ነው እና ባሌ በደንብ ሰው ቢያየው ደስ ይለኛል። ስንት ኪሎ ሜትር ነው ከአዲስ አበባ? ኪሎ ሜትር ደካማ ነኝ፣ ግን አንድ ቀን ይገባል ሰው ሄዶ በመኪና ማለት ነው። ሴፍ ነው ሀገሩ ምናምን ነገር። የባሌ ሰው እኮ በጣም ነው የሚገርመው። የባሌ ሰው በጣም ነው የሚገርመው። ሰላም ነው። በተለይ ገበሬው አንተ እኮ እንዴት እኮ ምንም እኮ እንትን እኮ አስገድዶ አድርጎ የሚያጠጣ በጣም ቸር ነው። አልተቀየረም በዚህ ዘመን። በጣም ቢደክም ፈረሱ ላይ የሚጭን ነው። ባሌ ሰላም ነው። ጫካ ውስጥ ወድቀህ የምታድርበት ሀገር ነው። እውነት ያንን ሀገር ይጠብቀው።
ከክፉ ሁሉ ይጠብቀው። አሜን። እሺ ቅዱሳት ቦታዎች ሳሉት በጣም የሚያስገርም እስካሁን ካሉ ላይ በጣም የነካ ውስጥህን ምናምን ነገር? እኔ ለገዳማቱ በሙሉ ስሱ ነኝ በእውነት ለሁሉ። ግን የኢትዮጵያ ገዳማት አንዱ ከአንዱ የየራሱ ነገር አለው ማለት አሁን እንደ ብዙ ነገሮች እንደዚህ አወዳድረህ እንትን አሪፍ ነው ልክ አሁን ልክ ሆቴል እንደምናነጻጽረው ወይ ቤተመንግስት ምናምን አይደሉም፣ ወይ ሐውልት እንደምናነጻጽረው አይደሉም። ለምሳሌ ዝቋላ የራሱ ሌላ ፊቸር አለው። ቅድም እንዳልኩ ምሁር ኢየሱስ ሌላ ፊቸር አየው። እኔ አሁን የምሁር ኢየሱስ በጣም ይገርመኛል። በጣም ነው የሚገርመኝ ሰው እውነት ስለ ምሁር ላወራ እንዴ? እሺ እኔም ታውቃቸዋለህ አባ መልከጼዴቅን መጽሐፋቸውን አንብቤ እኔ እንደዚህ አይነት የዲሲፕሊን ቦታ ነው። የዲሲፕሊን እንደፈለግ አትንቀሳቀስም፣ እንደፈለግ ለምን የፈለግከው ካሜራማን ለምን የፈለግከው ማንም አትሆንም። ስርዓት አለው። ስርዓት በዓይኔ አይቼዋለሁ። ለምሳሌ ምሁር አሁን ብዙ ገዳማት በር ላይ እንደፈለክ መሆን ትችላለህ። ሞንታር ቦታ አድርግና መዝሙር እየለቀቅ ካሴት መሸጥ ምናምን። ምሁር አይፈቀድም፣ በጣም ክልክል ነው። ኢቨን ምሁር ኢየሱስ ቤተክርስቲያን ትልቅ ቤተክርስቲያን ህንፃ እያሰራ ነው። በጣም ረዥም ጊዜ ቆይቷል። ለምን እንደቆየ የገባኝ አንድ ንግስ ሄጄ ነው። የገዳሙ አበምኔት 10 ደቂቃ ነው የሚሰጡት። አሁን ለገዳሙ ማሰሪያ ሙዳይ ምጽዋት ይዞራል። 10 ደቂቃ ነው ያላችሁ። በቃ መልስ ወዮላችሁ፣ በዚህ ገብታችሁ አለፈ በቃ ይሄ ካልሰጣችሁ እናንተ እያላችሁ ቆሞ ቀረ ምናምን ያስደርጋልና ስለ መጽሐፍ እናወራ እስቲ። በስተመጨረሻ ስለ መጨረሻው መጽሐፍ እናወራ። ስለ ኮንሶ ጽፋል አይደለ? በጣም በነገራችን ላይ እኔ ለኮንሶ የተለየ ነገር አለ። ምንድን ነው የተለየው ነገር? እንዴ አሁን ምን መሰለህ አዳማውን ኮንሶ ቢሆን ይረገም ነበር እላለሁ። ማለት ምን ተብሎ ይረገም ነበር እላለሁ። የስራ ባህላቸው ነው። አዎ ኮንሶ አሁን ጥረግረብ ወዝ ብላ ብትለው ሽልማት ነው የሚመስለው። እናስ ይልሃል ማለት በቃ ለኮንሶ መድከም ሰው በቃ ትጥኛ ነገር ነው። አንተ ከሰረክ እኔ ሁሉንም ማፍረው ቦታው ጭምር ያፍራል። ወንድ ብሎ ነገር የለም። ተፍ ብሎ ይባላል እኮ ዛሬ ከተማ ውስጥ። ታላቅ ወንድሜ 9 የህዝብና የመንግስት መሬት ሸንሽኖ ሸጠው ለአንተ የሆነች ነገር ሲያደርግልህ እንዴት ነው ምናምን ሲባል ብራዘር ተፍ ብሎ ትላለህ። ከዛ የሆነች ልጅ እኮ ትዳርልሃለች ለአንተ ተፍ ላለ ወንድም ላለት አስበዋል። ከዛ ብረት መዝጊያ ማች መጣ ትባላለህ። ነውሩ እኮ እየተገላበጠ ነው የሚሄዱ። ንስሐ አባት እግዚአብሔር ምናምን ይለዋል። ወይም ደግሞ ፓስተሩ መጥቶ ጌታ ይባረክ ምናምን እኮ ይልሃል። ተባረክ ነው የሚባለው። እንዴት ተባረክ አይደለም። አየህ ኮንሶ ሲኖርም ሲሰራም እንዴት የሚለውን የሚመልስ ህዝብ ነው እና በጣም ስልጡን ህዝብ ነው። እውነት ለመናገር ስልጡን ህዝብ ነው። አላቅም አሁን ሰው አሜሪካ ይሆን እንግሊዛዊ ይሆን ምናምን ይላላል። ወይ እኔ ኮንሶ ሆን መታደይ ኮንሶ የመሆን እድል ባገኝ ታደይ ማለት ሰው እንዴት በአንድ ነገር በዚህ ነገር ግን ምናምን አትልም። እንዴት ሰው በሁሉም ልቅም ይደረጋል። እና ንባብ ነው ሳላረግ የማልውለው ነገር ትንሽ የእግር ጉዞ ማድረግና ንባብ ነው የማልችለው። እስቲ ሪኮመንድ አድርገን እንደው አይኖ የሚያነብ ሰው ሪኮመንድ አድርግ ስል ከምን ዘርፍ ሊል ይችላል? እኔም እንደዛ እኔ ብዙ ጊዜ ግለ ታሪክና የተፈጥሮ ጉዳይ ነው ማለት። በጣም አሪፍ። እሺ ስለዚህ ከግለ ታሪክ እንጀምር። በጣም መማርም ስላለብን በተለይ በንጉሱ ዘመን የነበሩ ሰዎች የጻፏቸው መጽሐፎች። ስለዚህ እውነት ለመናገር አሁን ለምሳሌ የነ ደጃዝማች ወልደ ሰማያት መጽሐፍ ህይወቴ ምርጥ መጽሐፍ። የነ ግርማቸው የፍትሐራዊ ተክለማርያም ራሳቸው ተክለሐዋርያት ተክለማርያም አውቶባዮግራፊ አብየ መንግስቱ የጻፉት ያለቃ ለማ ኃይሉ ታሪክ የሚገርም ነው። መንፈሳዊ መጽሐፎችም በጣም ደስ ይሉኛል። እኔ የአባ ጊዮርጊስ ዘጋስጫ መጽሐፎች ደስ ይሉኛል። ገብረ እግዚአብሔር ኪደ የሚባል ሰው በዚህ አጋጣሚ ላመሰግነው ፈልጋለሁ። ገብረ እግዚአብሔር ኪደ የሚባል ሰው የሚተረጉማቸው የዮሐንስ አፈወርቅ ስራዎች በጣም ደስ ይሉኛል።
አሳድጄ ነው የማነባቸው። ሲተረጉምም ልጁ ጎበዝ ነው። አሳድጄ ነው የማነባቸው። ከድር ታጁ የሚባል ተርጓሚ እና ደራሲ የሚተረጉማቸው ከአረብኛ የሚመልሳቸው ልጁ የኢትዮጵያ ኢስላም ሊቃውንት ተመራማሪ ነው። የእሱን ስራዎች በደንብ አሳድጄ ነው የማነበው። ከዛ ባሻገር የልብ ወለድ ስራዎች ብዙ አይደለም። በጣም የተመረጡ ሰዎችን በደንብ አነባለሁ። አሁን እንደ አዳም በደንብ አነባለሁ። ይገባሃል? አዳም ረታ? አዎ በደንብ አነባለሁ። ምንድን ነው ግን የሚያስተላልፈው? እንዴ በደንብ እኔ አዳምማ እንዴ ሌጀንድ ነው። ምንድን ነው መሰለህ ይሄ ትኩረት በጣም ኢንስፓየር ያደርገኛል። የሆነች ነገር ምናምን ናው ኢት ሜክ ሴንስ። በጣም ነው እንትን ማለት ነውና ዲቴል ነው የሚያየው። ዲቴል ነው። አንዳንዴ አዳምን እኮ ክድን እናደርግና ቡዳ ምናምን እየተሳድቤ መልሼ አነሳለሁ። የሚገርም እንትን ነው። ገብቶሃል? የዓለማየሁ ገላጋይ በጣም አድናቂ ነው እና አነባለሁ። አዎ በተለይ ይሄ እነዚህ ጋዜጠኛ የነበሩ ሰዎች የሚሰሯቸውን የድርሰት ስራዎች በጣም ነው የማነበው። በጣም ግጥምም እወዳለሁ። የማን አድናቂ ነህ? ግጥም የጋይ ጸጋዬ ስታወራ እሳቸውን ነው ትመስለው። ጸጋዬ እኮ አሁን ኢትዮጵያ ውስጥ እኮ አሁን ኢትዮጵያ እንጀራ ወጥ ድፎ ዳቦ ምናምን ይባላላታል። ግጥም ሲባል ጋይ ጸጋዬ እኮ ነው። እውነት ነው። ሲምቦል እኮ ነው። አሁን እንግሊዞች ሼክስፒር እንደሚሉት እኮ ነው። እንዴ ጋይ ጸጋዬ ዝም ብለን አብረን ዝም ብለን በጣም ሁሉም